በደቡብ አፍሪካ ኢትዮጵያውያን ተገደሉ። በደቡብ አፍሪካ በኢትዮጵያ ላይ የተፈጸመው አሰቃቂ ግድያ መላውን ማህበረሰብ አስደንግጧል። በጆሃንስበርግ የተከፈተው ድንገተኛ ተኩስ የኢትዮጵያውያኑን ሕይወት ቀጥፏል። በደቡብ አፍሪካ የነጻነት ቀን መታሰቢያ በሚከበርበትና አገሪቱ ከዘረኝነት አገዛዝ የወጣችበትን ድል በምታስብበት ዕለት በጆሃንስበርግ ከተማ የሚገኝ አንድ የማክዶናልድ የፈጣን ምግብ መሸጫ የደም መሬት ሆኗል። ትላንት ሚያዝያ 19 2018 ዓ.ም በተፈጸመው በዚህ አስደንጋጭ ጥቃት 3 ኢትዮጵያውያንና 2 ናይጄሪያውያን በጥይት ተደብድበው ሕይወታቸውን አጥተዋል። ድርጊቱ የተፈጸመው ተጎጆቹ ምግባቸውን እየተመገቡ ባሉበት ቅጽበት መሆኑ ደግሞ ክስተቱን እጅግ ዘግናኝ ያደርገዋል። ይህ በዓል አገሪቱ ለሰብአዊ መብት መከበር የቆመችበትን ቀን የምታስብበት ቢሆንም ለእነዚህ ስደተኞች ግን የሞትና የሰቆቃ ቀን ሆኖ አልፏል። የጥቃቱን መነሻ በተመለከተ በአካባቢ የተለያዩ ግምቶች እየተሰነዘሩ ይገኛሉ። ጥቃቱ መጤ ጠል አራማጅ የሆኑ የደቡብ አፍሪካ ቡድኖች በስደተኞች ላይ መጠነ ሰፊ የተቃውሞ ሰልፍ ለማድረግ ጥሪ እያቀረቡ ባሉበት ወቅት የተሰነዘረ መሆኑ የታቀደ ሳይሆን አይቀርም የሚል ስጋት ፈጥሯል። ሆኖም ግን የደቡብ አፍሪካ ፖሊስ ባደረገው የመጀመሪያ